የፓኪስታን ዋና ከተማ ኢስላማባድ እንግዶቿን ለመቀበል ከፍተኛ የጸጥታ ጥበቃ ላይ ስትሆን ትምህርት ቤቶችና መስሪያ ቤቶች እንዲሁም ወደ ዋና ከተማ የሚወስዱ መንገዶች ተዘግተዋል። በሺዎች የሚቆጠሩ ወታደሮች የተሰማሩ ሲሆን በከተማው የተለያዩ ስፍራዎች የተጠናከረ ፍተሻም እየተካሄደ ስለመሆኑ ዘገቦች አመልክተዋል። 6 የሚደርሱ የአሜሪካ የጦር አውሮፕላኖችም ፓኪስታን መግባታቸው ታውቋል። የጥበቃው መጠናከር ለምንድነው ከተባለ በኢራንና አሜሪካ መካከል የተደረሰውን ተኩስ አቁም ለማራዘም የሚያስችል ንግግር ለማካሄድ ነው ተብሏል። ሆኖም ዛሬ ከረፈደ በተሰማ መረጃም የኢራን ባለስልጣናት በንግግሩ አንካፈልም እያሉ ናቸው። የአሜሪካ ጦር የኢራንን መርከብ መያዙን ተከትሎ ቴሄራን አስፈላጊ እርምጃ እንደምትወስድ ከመግለጽ ባለፈ በፓኪስታን ሁለተኛ ዙር ንግግር ለመካፈል ገና ከውሳኔ አልደረስኩም ብላለች። የኢራን አብዮታዊ የበላይ ጦር ባወጣው መግለጫም ግልጽ ወረራ ባለው የአሜሪካ ተግባር ወሳኝ ምላሽ እንደሚሰጥ ዝቷል። የኢራን ዕቃ ጫኝ መርከብ አሜሪካም እገዳ በጣለችበት መስመር ለማለፍ ሲሞክር ነው በአሜሪካ ባህር ኃይል መያዙ የተነገረው። ፕሬዝዳንት ትራምፕ የኢራን መርከብ መያዙን ካስታወቁ በኋላ በዓለም የነዳጅ ዋጋ ጭማሪ መታየቱን ዘገቦች አመልክተዋል። አንድ በርሜል ድፍድፍ ነዳጅ $96 ገብቷል፣ በ$4 ጭማሪ በማሳየት ቴሄራን በሁለተኛው ዙር ንግግር ስለ መካፈሏም ባይረጋገጥም በምክትል ፕሬዝዳንት ጄዲ ቫንስ የተመራም የአሜሪካ ልዑካን ቡድን ግን ወደ ፓኪስታን ማምራቱ ታውቋል። ፕሬዝዳንት ትራምፕ 900 ጫማ ቁመት ያለው ቱስካ የተባለ ግዙፍ የኢራን ዕቃ ጫኝ መርከብ የተጣለውን እገዳ ለማለፍ ሲሞክር በአሜሪካ ባህር ኃይል መያዙን አስታውቀዋል። መርከቡ እንዲቆም ማስጠንቀቂያ ቢሰጠውም አሻፈረኝ በማለቱ በሞተሩ ክፍል ላይ ተመትቶ እንዲቆም መደረጉን ገልጸዋል። መርከቡ ቀደም ሲል በአሜሪካ እገዳ የተጣለበት እንደነበርና ፍተሻም እየተደረገበት ነው ብለዋል። የአሜሪካ ጦር በኢራን ባህር እገዳ ከጣለበት ካለፈው ሳምንት ወዲህ በአጠቃላይ 27 የሚደርሱ መርከቦች ወደ ኢራን እንዳይገቡና ገብተው የነበሩም እንዳይወጡ ማድረጉን ገልጧል። ኢራን በበኩሏ አሜሪካ በባህር ክልሏ የጣለችው እገዳ እስካልተነሳ በድርድሩ እንደማትካፈልና ተኩስ አቁሙም ሊጣስ እንደሚችል አመልክታለች። የፓኪስታን መሪዎች ግን ንግግሩ በታቀደለት ጊዜ እንዲካሄድ ከኢራንና አሜሪካ ጋር ተደጋጋሚ ግንኙነት እየፈጠሩ መሆናቸውን ገልጸዋል። በቀጣዮቹ 24ና 48 ሰዓታት ውስጥ የታቀደው ንግግር ተካሂዶ ከአንድ አይነት ውጤት መድረስ አለበት ብለዋል። የኢራን ልዑካን ፓኪስታን ይገባል የሚል ተስፋ እንዳላቸውም ገልጸዋል። ኢራን የሊባኖስ ጉዳይ በድርድሩ እንዲካተት ትፈልጋለች ብለዋል። ይህ ሁሉ ሆነው ይሄ ዜና አየር ላይ እስከዋለበት ጊዜ ድረስ ኢራን በድርድሩ ስለመካፈሏም የታወቀ የለም። የትራምፕ አስተዳደር በኢራን ወደቦች እገዳ የጣለው ቴሄራን የሆርሙዝ መተላለፊያን እንደዘጋች መቀጠሏን ተከትሎ መሆኑ ይታወሳል። ፕሬዝዳንት ትራምፕ በፓኪስታን ድርድር አዲስ ውጤት ከተበሰረ ከኢራን መሪዎች ጋር ፊት ለፊት ለመገናኘት ፈቃደኛ መሆናቸውን ገልጸዋል። ትራምፕ ቀደም ሲል ባሰራጩት መልእክት በዚህ የፓኪስታን ንግግር ቴሄራን ከስምምነት ካልደረሰች ዋና ዋና መሠረተ ልማቶቿን ለማውደም ዝተዋል። የመጀመሪያው ዙር ተኩስ አቁም ከመደረሱ አስቀድሞ ትራምፕ ተመሳሳይ ዛቻ ማሰማታቸው ሲታወስ ስምምነቱ በመደረሱ ይፈጸማል ተብሎ የተፈራው ጥቃት ሳይፈጸም ቀርቷል። በእስራኤል ሊባኖስ መካከልም ካለፈው አርብ የጀመረ የ10 ቀናት ተኩስ አቁም መድረሳቸው የሚታወቅ ሲሆን እስራኤል ጥቃት ለማቆም ሊባኖስም ሄዝቦላህ በእስራኤል ላይ የሚፈጽመውን ጥቃት ለመከላከል ተስማምተዋል። ያም ሆኖ እስራኤል ወደ ደቡባዊ ሊባኖስ 10 ኪሎ ሜትር ዘልቃ የጸጥታ ቀጠና በሚል በዚያ ለመቆየት መወሰኗን ሄዝቦላህ አልተቀበለም። ሁለተኛው ዙር የእስራኤል ሊባኖስ ንግግር የፊታችን ሐሙስ በዚያው በዋሽንግተን ዲሲ እንደሚካሄድ ተነግሯል። በመጀመሪያው ዙር ንግግር በሊባኖስ የሚንቀሳቀሱ ሁሉም ሚሊሻ ቡድኖች ትጥቅ እንዲፈቱ እስራኤል ደጋግማ መጠየቋም ይታወሳል። በነገራችን ላይ ሁለቱ አገሮች እስራኤልና ሊባኖስ የዲፕሎማሲ ግንኙነት የላቸውም። ይህ ሁሉ ሆኖ የተኩስ አቁሙ ሙሉ በሙሉ ተግባራዊ አለመሆኑ ሲነገር የእስራኤል ጦር ለምሳሌ ትላንት ሌሊት በደቡባዊ ሊባኖስ የሄዝቦላህ ሮኬት ማስወንጨፊያ ባለው አካባቢ
ድብደባ መፈጸሙ ታውቋል። ድብደባው ዛሬ ጠዋትም ቀጥሎ መካሄዱን ዘገቦች አመልክተዋል። በሺዎች የሚቆጠሩ የእስራኤል ወታደሮች ደቡብ ሊባኖስ የሰፈሩ ሲሆን ቤታቸውን ለመልቀቅ ተገደው የነበሩ ነዋሪዎች እንዳይመለሱ በድጋሜ ማስጠንቀቂያም ደርሷቸዋል። የሊባኖስ ፕሬዝዳንት ጆሴፍ ኡን እስራኤል ሙሉ በሙሉ ለቃ እንድትወጣ ቢጠይቁም አሁንም ድረስ የእስራኤል ጦር የሊባኖስን 5% መሬት ተቆጣጥሮ እንደሚገኝ ይነገራል። ፕሬዝዳንቱ በቀጣይ የሚካሄደው የእስራኤል ሊባኖስ ድርድር ከሌሎች ድርድሮች የተለየ እንደሚሆን ገልጸዋል። መንግስታቸው ሄዝቦላህን ትጥቅ ለማስፈታት ቁርጠኛ መሆኑንም አመልክተዋል። ቴሄራን የሊባኖስ ተኩስ አቁም ከአሜሪካ ጋር በሚደረገው ድርድር መካተት እንደሚገባው መግለጿም ይታወቃል። ወደ ሌላ መረጃ ስናልፍ ጃፓን ከፍተኛ የመሬት መንቀጥቀጥ አደጋ ይደርሳል በሚል በተጠንቀቅ መቆሟም እየተነገረ ነው። እስከሚቀጥለው ሳምንት ባለው ጊዜ ከፍተኛ የመሬት ነውጥ እንደሚከሰት መረጃ መውጣቱን ተከትሎ አደጋው ይደርሳል በተባለበት አካባቢ የሚኖሩ በብዙ ሺህ የሚቆጠሩ ዜጎች ለቀው እንዲወጡ ባለሥልጣናት አስጠንቅቀዋል። ዛሬ ከባህር በታች መንቀጥቀጥ መድረሱን ተከትሎ በተለይ በሀገሪቱ ዋነኛ ደሴትና በአካባቢው ነዋሪዎች ለቀው እንዲወጡ ተነግሯቸዋል። በጃፓን እንደ ፈረንጆቹ አቆጣጠር በ2011 በደረሰ ከባድ የመሬት ነውጥ ከ18000 በላይ ሕዝብ ማለቁ ይታወሳል። ከአሜሪካ ሉዚያና ግዛት ብዙዎችን ያስደነገጠና ያሳዘነ መረጃ ዛሬ ተሰምቷል። ሚስቱ ፍቺ በመጠየቋ የተበሳጨ ባል 8 ልጆቹን በጥይት ሲገድል ሚስቱን ክፉኛ ማቁሰሉ ተነግሯል። ሻማር ኤልኪንስ ይባላል። ዕድሜው 31። ባልታወቀ ምክንያት ባለቤቱ ፍቺ እንደጠየቀችና በዚህም በጣም ተናዶ እንደነበር ዘመዶቹ ይናገራሉ። በመሃላቸው ከባድ ንትርክ እንደተፈጠረና ከተለያዩ በኋላ ማለትም ከተፋቱ በኋላ ለዛሬ ፍርድ ቤት ቀጠሮ እንደነበራቸው ታውቋል። ከቀጠሮ በፊት 7 የራሱ ልጆችና አንድ ሌላ ሕፃን ተኩሶ ከገደለ በኋላ ባለቤቱንና ሌላ አንዲት ሴት ማቁሰሉን ፖሊስ ገልጧል። ወንጀሉን ከፈጸመ በኋላ በተሰረቀ መኪና ከአካባቢው ሊያመልጥ ሲል በፖሊሶች ክትትል መገደሉን ዘገቦች አመልክተዋል። ከ2 ዓመት በፊት በቺካጎ አንድ ታጣቂ 8 ዘመዶቹን ከገደለ ወዲህ ያሁኑ እጅግ አሰቃቂ ተግባር ነው ብሏል ፖሊስ። ግለሰቡ በሉዚያና የአሜሪካ ብሔራዊ ዘብ የቅኝት ክፍል ባለሙያ ሆኖ ሲሰራ እንደነበርና በ2020 በግል ጉዳይ ከጦሩ መልቀቁን ባለሥልጣናት ገልጸዋል። ከዚህ ቀድሞ 2 የወንጀል ታሪኮች የተገኙበት ሲሆን ሕገወጥ ጦር መሳሪያ በመጠቀም አደንዛዥ ዕፅ ወስዶ በማሽከርከር ወንጀል ተይዞ እንደታሰረ ተመልክቷል። በተያዘው የፈረንጆች ዓመት ብቻም በመላው አሜሪካ 114 የጅምላ ተኩስ ወንጀል መመዝገቡ ይነገራል።